እስልምና ግዴታ አድርጎ አንድ ወር አጥቦናል። አላወቅነውም እንጂ ብዙ ታክመናል። ይሄ ህክምና መቀጠል አለበት። ነብዩ መሐመድ አለይሂ ሰላቱ ወሰላም ወደ ግብጽ ነገስታት ወደ ተለያየ ዓለም ነገስታት ደብዳቤ ልከዋል ስለሙ ብለው። ከላኩት ንጉሱስ ሙቀውቀስ ይገኝበታል። የግብጹ ንጉስ ላኩለት ስለም ብለው። ለመስለም አልፈለገም። ነብይ መሆናቸውን ግን አውቀዋል። ሻም አካባቢ ምትወጣ መስሎኝ ነበር፣ ከዓረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ 3 ነገር ላከላቸው። ይህን ዘገባ ኢብኑ ከሲር ወኢብኑ አሲር ሐታ ኢብኑል ቀይም ፊ ዛዲል መዓድ ጠቅሰውታል። 3 ጊፍት ላከላቸው። ማርየተል ቅብጥያ አገቧት እሷ። ፈረስ ላከላቸው፣ ለጅሃድ ይሆናል አለ። 3ኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለህክምና ይሆናል አላቸው። ነብዩ ዶክተሩን አልፈልግም አሉት። ለምን? ታዋቂ እኮ ስፔሻሊስት ነኝ አላቸው። እኛ እኮ ህዝቦች ነን አሉት። ይህን የህይወት መርሃችሁ አድርጉ። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል አለ። ግልጽ ነው። የነብዩ አለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። እችን የነብዩን ንግግር ጽፈው ከስር ሚን ሙሐመድ ፕሮፌት ኦፍ እስላም ብለውታል። እኛ ህዝቦች ነን፣ ሳይርበን አንበላም፣ ምሳ ደረሰ ተብሎ አይበላም። በነብዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል አለ። ይሄ የህክምና ሳይንስ አስኳል። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል የሚቃጠል የለም በሽታ። ምግብ ለሰው ልጅ ወዳጁም ጠላቱም፣ ከመጠንከው አቅም ነው፣ ካበዛው ጠላት። ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር፣ ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለ ማየት ያስፈልጋል። ጥንቃቄ ያስፈልጋል። አልሙእሚን ነው የሚሉት ነብዩ አለይሂ ሰላቱ ወሰላም። ሙእሚን ከይሱን ፈጢን፣ አራዳና ብልጥ ነው፣ ያስተውላል። ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም፣ አጨበርባሪና ዱርዬ ግን አያታልኝም ይላሉ። ለስቱ ኺበን ወለልኺቡ የኽደዑ። ነብዩ አለይሂ ሰላቱ ወሰላም ከመዲና ወደ መካ ለመዝመት ወሰኑ። አላህንም እጃቸውን አነሱና ያ አላህ ይሄን ሚስጥር ከቁረይሽ ጆሮ ድፈነዋል። የሚያውቁት ትንሽ ሰሃቦች ናቸው። ዝግጅት እየተደረገ ነው በሚስጥር። የነብዩ ዓላማ ይሄ ሚስጥር ሰሃባውን ሁሉ ሊያስጨርሰው ይችላል። ቁረይሽ ተዘጋጅቶ ሊጠብቅ ይችላል። ነብዩ ማ ከዘብና ወላ ኩዝብና፣ አላሾንሽም ነብዩም እኛን አልዋሸንም። ለቱኽሪጅነል ኪታብ፣ ከቻልሽ ደብዳቤውን አውጪ፣ አው ለተንዚዐነ ቲያብ አለ፣ አሊያም ራቆት እናቆምሻለን አለ። ይሁን ወታደራዊ ደብዳቤዋን ይዘው ወደ ነብዩ አለይሂ ሰላቱ ሰላም መጡ። ነብዩ ፊት ሰሃባ ተሰብስበዋል። ደብዳቤው ተገለጠ።
እሳቸው ማንበብ አይችልም ዓለም